ሰላም ውዶቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኛ ለድንግል ማርያም ልጅ ክብር ምስጋና ይግባው በጣም ደህና ነን። እንዴት ይዟችኋል? ሁሉ ሰላም? እግዚአብሔር ይመስገን ሰላም ነኝ። ዛሬ ይዤላችሁ የመጣሁት ፀጉራችንን እንዴት በቅቤና ከቡና ጋራ አድርገን እንዴት እንደምንቀባ አጭር ቪዲዮ ይዤላችሁ የመጣሁት። እንግዲህ ፀጉሬን ቆርጫለሁ ብያችኋለሁ ባለፈው። እንደምታዩት አደገልኝ ተመልሶ። እንዴት ይሄን ያክል ነበር የቆረጥኩት የሚገርማችሁ። ይሄን ያህል ከዚህ በታች የሚሆን ቢያንስ አሁን 4 ወር ይሄን ሙሉ እንደዚህ አንስቼው ነበረ። ይሄ ተመልሶ አድጓል። ብዛቱም ተመልሷልና ዛሬ ማሳያችሁ አሁን ጾም ስለተፈታ ከቅቤ ጋራ እንዴት አድርገን ቡና እንቀባለን። ቡናን እንዴት ከቅቤ ጋር እንቀባለን የሚለው ላሳያችሁ ነው። እኔ እቀባለሁ፣ ብዙ ጊዜ እቀባለሁኝ። እንደምታዩት እዚህ ጋር ቅቤ አለኝ፣ ታያችኋል። ባትማላይ ሞመንት እዚህ ጋር ቅቤ አለኝ። ቡና ትንሽ አስነክቻለሁ። እዚህ ጋር ቡና አለኝ። ቡና የኢትዮጵያ ቡና ነው። እንደምታዩት እዚህ ጋር ፈጭቼ ነው ያስቀመጥኩት። በጣም የሚያምር ቡና በቀዩን የቆላሁት ይኸው እንደምታዩት እዚህ ጋር ቡና አለኝ። አንዳንድ ሰው ምን ያደርጉበታል መሰላችሁ? እንትን ያደርጉበታል ቅርንፉድ። እኔ ደግሞ ፀጉሬ ላይ ቅርንፉድ ስቀባ ቅርንፉድን ፈጭቼ ስቀባ አላርጊ አለኝ። ፀጉሬ ላይ ችግር የለብኝም፣ ግን የቅርንፉዱ ዘይት ነው የሚሻለኝ። ቅቤ እዚህ ጋር አለኝ እንደምታዩት። እዚህ ጋር ቡና አለኝ። ይኸው ቅቤ እንደምታዩት እዚህ ጋር ነው። ትንሽ ቅቤ ቡና ቅቤ ልጨምርበት ፀጉሬ ብዙ ስለሆነ። እሺ ይሄንን እንደዚህ ፀጉሬ ብዙ ነው ቅቤ፣ ምክንያቱም ስንት ወር ሙሉ ቅቤ ተቀብቼ አላውቅምና፣ ያው እዚህ ይሄንን አደርገዋለሁ አንድ ላይ ከቡናው ጋራ እንደዚህ እሽት አደርገዋለሁ። ከቡናው ጋራ በደንብ አድርጌ ነው የማዋህደው። ተመልሼ እመጣለሁ አዋህጄ። እንደምታዩት እና ቡና ያው ታውቃላችሁ ለፊታችንም ለፀጉራችንም በጣም ጠቃሚ ነው፣ በጣም አስፈላጊ ነው። ፊታችንም ቡና ብንቀባ ለፊታችን ይሄ የሞተው ቆዳ ያነሳዋል። ከዛ አዲስ ቆዳ በጣም ቆንጆ ነው። ፀጉራችን እንደምታዩት እግዚአብሔር ይመስገን አሁን ፀጉሬ ተመልሶ አደገ። ቆርጬው ቪዲዮ ላይ አውጥቼው አላውቅም። በጣም በደንብ አድርጌ ነው የቆረጥኩት። አሁን ግን እንደምታዩት አድጎልኝ እዚህ ጋር ደርሷል። ስለዚህ በጣም ደስ ብሎኛል። ፀጉሬ አደገ ተመልሶ እንደምታዩት። አሁን እንደዚህ አድርጌ ቅቤውን በደንብ ከቡና ጋራ ለውሻዋለሁ። እንደምታዩት እኔ 3 ማንኪያ ቡና ነው ያደረኩት፣ እንደ ፀጉራችሁ። እሺ እኔ የኢትዮጵያ ቡና ውድ ነው። 1 ኪሎ ገዛሁና በቀላ አድርጌ ቆላሁትና ከዛ ፍጭት አደረኩት እና በዚህ ቡና ቡና መክተቻዬ ውስጥ ከተትኩት። ከዛ አሁን እንደዚህ አድርጌ ቅብት አደርገዋለሁ፣ ቀባዋለሁ። በደንብ ቆንጆ ይሆናል ብዬ ገምታለሁ። ቡና ትንሽ ልጨምርበት፣ ምክንያቱም ትንሽ ቅቤው ስለበዛ ቡና ጨምርበታለሁ። ይሄው የኢትዮጵያ ቡና ቆርጬ ቆንጆ አድርጌ ቆርጬዋለሁ። በጣም ምርጥ ነው። እንደዚህ አድርጌ ውድ ጓደኞቼ ኢትዮጵያውያን ኤርትራውያን በመላው ዓለም የምትኖሩ እህቶቼ ወንድሞቼ ይሄን ተጠቀሙት። ቡና ለፀጉር ቆንጆ ነው። እነዚህ የሞቱ ፀጉራችን ውስጥ ያሉትን የሞቱ ቆዳዎችን፣ ሌላ ደግሞ ቪዲዮ ላይ እንዳየሁት ለሽበት ከስር የሚወጣው ሽበት በሙሉ ከስር በቆዳችን ስለሚገባ ሽበት ያጠፋል ይባላል። አም ኖት ሹር 100% ሹር አይደለሁም። እኔ ግን ለፀጉሬ ትሪትመንት ነው የምጠቀመው። እና እንግዲህ ያው እንደዚህ አድርጌ እንደምላሳያችሁ ይሄው እንደዚህ አድርጌ እቺ ከሌላው ስለ ቪዲዮ ይሄንኛው እቺ ስለያዘ ያው እንደዚህ አድርጌ በቅቤ ቡናው አዘጋጅቻለሁ። እንትኑን ነጭ ሽንኩርት
ሌላ ደግሞ ቅርንፉድ ጨምረው አንድ ላይ ነው የሚቀቡት። እኔ ቅርንፉድ ከዚህ በፊት ሞክሬዋለሁ። አላርጂ ነው ፀጉሬ ላይ ሳይሆን ይሁን ያሳክከኛል ቅርንፉዱን ስቀባ። የቅርንፉድ ቅባት ስቀባ ግን ችግር የለውም። ስለዚህ ሁላችሁም እንደዚህ እያደረጋችሁ ተጠቀሙት። ቢያንስ በምትታጠቡበት ሰዓት በየሳምንቱም ባይሆን በየሳምንቱ የዚህ ሀገር ውሃ ትንሽ ከባድ ነው። በየሳምንቱም ባይሆን በየ15 ቀኑ በ3 ሳምንት አሁን ሙቀት ስለሆነ በእርግጥ ፀጉራችንን ገላችንን በታጠብን ቁጥር መታጠብ አለብን። በጣም ነው የሚወቀው። ቢያንስ አሁን በ2 ሳምንት አንዴ ለፀጉራችሁ ይሄንን ብትጠቀሙት በጣም ቆንጆ ነው።